ሙዱ ቆይ አብዬ ዛሬም ተሳሳት? አዎ ሁልጊዜ ስለማትሰማ ልብ ብለህ ስለማታዳምጥ መሳሳትህ አይቀርም። ከመስማት አስተውሎትን ከመረጋጋት ብልሃትን ስለምታገኝ ልብ ብለህ ተመልከት። አይን ስለፈጠጠ አይደለም የሚመለከተው ልብ ነው። ይሄ መጀመሪያ አንገቱ ላይ መግባት አለበት። ከዛ በኋላ ልጓሙን ብረት ታስገባለህ። አቢ ከዚህ በኋላ አልሳሳትም፣ ይቅርታ። እሺ ዛሬ ጉዳይ ስላለኝ ሰፈሩን ከብቶቹን አደራ። አቢ ሰሙ ጋር የምትሄድ ከሆነ ይዘኸኝ፣ በጣም ናፍቆኛል። እሱም በጣም ናፍቆሃል። ዛሬ ሽማግሌዎች ጋር ጉዳይ ስላለኝ ሌላ ጊዜ ይዤ እሄዳለሁ። አቢ ቁርሳት ወላ ልትሄድ ነው? ልጄ በባህላችን ሽምግልና ሲኬድ በባዶ ሆድ ነው። እሺ አቢ። እንደዚች የጠዋት ፀሐይ ሕይወትህ ሁሉ የፈካ ይሁን። እግዚአብሔር እሺ ይበል። እደግልኝ ልጄ። አቢ ጋሺ በጠዋት ወዴት ነው? ምን አገባ? ወሬ ለቀማ ነው? አቢ እኔ እኮ ወሬኛ አይደለሁም። ዝም ብሎ የሰፈሩ ሰው ወሬኛ እያለ ያለ ስም ለጥፎብኝ እንጂ እኔ መቼ ወሬኛ ነኝ? ዝም ብሎ እኮ ነው። አይ ሱስቶ ካንተ የበለጠ እዚህ ሰፈር ወሬኛ አለ? በያረቄ ቤቱ ወሬ እያነፈነፍክ አይደል የምትውለው? አይ አቢ እሺ እንግዲህ ወሬኛ ካሉ እንግዲህ ምን አደርገዋለሁ? ወሬኛ ነኝ። እኔ የምለው አብዬ ወዴት ነው የሚሄዱት? ምን አገባ? አልነግርህም። በቃ እንግዲህ አንገሩኛ፣ ምን ችግር አለው? ግን እኔ ትናንትና ዛሬ ሽማግሌዎች ጋር ቀጠሮ እንዳሉት ሰምቻለሁ። ምን? ከየት ሰማ? ጋሽዬ እኔ እኮ ወሮ ነኝ። ከኔ ከወሮ ወሬ ያመልጣል? የት ብዬ? ከኔ ከወሮ እኮ ምንም ወሬ አያመልጥ። እኔ የምለው ጋሽዬ ሽማግሌዎቹ ግን ልክ ናቸው? ምን አደረጉ? ምን አደረጉ ያሉ ጋሽዬ? ነገ ዛሬ እያሉ እርቁን ማራዘማቸው ነው። ነፍሱን ይማረውና ሙዳ ሲቀበር ሰሙ መግደሉን አምኖ እርሶም በካህናት ፊት መድኃኔዓለም ቤተ ክርስቲያን ሄደው ተንበርክከው እግር ልሰው አስታርቁኝ ብለው አይደል የለመኑት? ታዲያ እንዴ ለነሱስ ቢሆን ሐዘናቸውን እንዲረሱ ከ6 ወር በላይ መሰጠት አለበት እንዴ? አይበቃም? ሐዘናችን አልወጣም አልበቃም አልዋ። ታዲያ ጋሽ እነሱማ በፍጹም አንታረቅም። እንዲያውም አባትየው የልጄ ደም ደርቆ አይቀርም እበቀላለሁ ብሎ እኮ ቀን እየጠበቀ ነው። ጭራሽ ሽማግሌዎቹ ግቤ እንዳይገቡ አሁን ይባላል። ሰው ዋሽቶ ያስታርቃል? አንተ ዋሽተህ ታጣላለህ። ጋሽዬ ያየሁትን እውነቱን ስለተናገርኩ ቅር አልዎት እንዴ? ወሮ ተመለስ። በቃ በኋላ ቤት መጣል ድርሽ እንዳትመጣ ነግሬሃለሁ። እኔ ጋር ወሬ የለም። እሺ ጋሽዬ አስገባውላችኋል። አይ ጋሽ